ሰላም ሰላም ቤተሰብ እንደምን ዋላችሁ? እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው? ይኸውላችሁ ስንት ሰዓት መሰላችሁ? 4:30 ነው አሁን በዱባይ ሰዓት አቆጣጠር ማለት ነው። በጣም ሙቀት ነው። ያው እንግዲህ ከልጆች ጋር ውጭ ነኝ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሰላም ነው፣ ፈጣሪ ይመስገን። ፀሐዩ ግን በጣም ከባድ ነው። የቀን ስራ የሚሰሩትን አስታወስኳቸው። ማርያምን እውነቴን ነው። ቤተሰብ እንግዲህ ሙቀቱ እየመጣ ነው። በጣም ከባድ ነው እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ቤተሰብ። የምር ሰብስክራይብ አድርጉኝ። እውነቴን ነው። በቃ ከመሸም ቢሆን እንንቃና ቢያንስ እንኳን ሀገር ስንገባ በዚህ ወዲያ ወዲህ እንድንል ማለት ነው። ስራ ለመስራት ከሆነ በጣም ከባድ ነው። የምሬን ነው። ሱቅ ለመስራትም በጣም ከባድ ነው። ግብር የሚባል ነገር አለ። ድሮ በአመት ነበር አይደል? አሁንስ በየ3 ወሩ ሆኗል ግብር የሚከፈለው ማለት ነው። ትንሽ ከባድ ነው። ስለዚህ በአጠቃላይ ያው ኢትዮጵያ ኑሮ ከባድ ነው። እነሱ እየኖሩ ነው። እኛ ግን እንዴት እንኖራለን የሚለው ትንሽ ለኛ ይከብዳል። ለምን እንደው አላውቅም። የወጪ የብር አያያዝ ራሱ አንችልበትም በሚገርም ሁኔታ። እኔ በ2017 መጨረሻ አካባቢ ሄጄ ነበርና የምር ብር ራሱ መያዝ አንችልበትም። በቃ የሆነ ነገር ልትገዙ ወጣችሁ በጣም ይወደድባችኋል። 4 ፍሬ አፕል 400 ብር እና 500 ብር ስትባሉ ትደነግጣላችሁ። እነሱ ግን ምንም አይመስላችሁም፣ ይገርማችኋል። በቃ ለምደውታል። እና ብቻ የሆነ ነገር ያስፈልገናል ብዬ አስባለሁ ቤተሰብ። እና በተረፈ ግን እንዴት ናችሁ? ደህና ናችሁ? ሰብስክራይብ አድርጉኝ በማርያም ልለምናችሁ። እውነቴን ነው። እኔም ሰብስክራይብ አደርጋለሁኝ። በተረፈ ዱባይ የምትሰሩ እህት ወንድሞቼ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ነገር ይጠብቃችሁ። ያለው ነገር አሜን በሉ። ደግሞ የመጣብን ማት ትንሽ ቢከብድም እግዚአብሔር በቃችሁ ይበለን። ሁሉም ዓለም ላይ ጦርነት አለ። ጦርነት የሌለበት ዓለም አሁን ላይ የለም። ምክንያቱም ሁሉም ቦታ አለ ጦርነት። ስለዚህ እንግዲህ እግዚአብሔር እንደ ኃጢአታችን ሳይሆን እንደ ቸርነቱ ይቅር በለን ማለት ነው። እና በተረፈ ደህና ናችሁ? እንዴት ናችሁ? እንግዲህ ከማዳም ኩሽና ነው። ቅመሞችዬ ሰብስክራይብ እንደራረግ። የምር ቴሌግራም ግሩፕ ላይ አላችሁ፣ ግን አንዳንዱ ሻይ ላይ ሰብስክራይብ ለማድረግ ራሱን እንዴት እንደው ባላቅም የኔ ችግር ይሁን አላቅም። ብቻ ዞሮ ግን ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አርጉኝ በማርያም እኔም እመልሳለሁ። እሺ ቤተሰብ፣ እንዴት ለሙከራ ያክል ነው። የሙቀቱን ነገር የት ነው ያለው መሰላችሁ? ዱባይ ምንድን ነው የሚባለው? ዱባይ ነው። ወደ ሲሊኮን አካባቢ እዛም አይደርስም። ብቻ ተመስገን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ቀን ተመኘሁላችሁ። ግን ሰብስክራይብ አድርጉኝ እሺ ቤተሰብ።